ያሉ እነዚህ ሁሉ ጎረቤቶች ናቸው። እነዚህ ከዚህ መጥተው ነው የሚማሩት። ወላጆቻቸው ጋር እንዲማሩላቸው ስርዓትን የትምህርት ቤት አካሄድ ትምህርቱን እንዲማሩ ለማድረግ ያመጧቸው ነው። ካወቃችኋቸው መረጃው አላቸው። ቤት ሰጥተናቸዋል። እዚህ ምግባቸውን ይመገባሉ፣ ያርፋሉ። እንዲሁም አንዳንዶቹ እዚህ ይደሩልን የሚመጡ ልጆቻችን ማትረፍ ነው የሚፈልጉ ሌሉ ናቸው። ከእነዚህ መካከል ሌሎችም አሁን የደወሉ ልጆች አሉ ከሩቅም ከቅርብም። እነዚህ በአጋጣሚ አሁን ሊሄዱ ሲሉ ነው እናንተ መጣችሁ። እናንተም ደስ ብሏችኋል አይደል? እንግዲህ እየጣረ ነው ሁሉ ይህን የተደረገው እንትን ሰው መረጃው ስላለው ጥቅሙን ስለተነገሩ ሊቀ ጳጳሱ 6 ጊዜ መጥተዋል። ከንቲባዎችን መጥተው አይተውታል። ይህን እውቅና ይሰጣሉ። በራስ ተነሳሽነት ቢኖርም በዚህ ደግሞ በኩል ትልቅ እንዳለ መርሳት ተገቢ ስላልሆነ ወደፊት እቅዳችን ሰፊ ነው። እሱ ሲፈጸም ደግሞ ትመጣላችሁ። እግዚአብሔር ሁላችን የሁሉን የእናንተም የኛ ቤታችን ስለሆነ ኃላፊነት ለእኛ ናዘው እንጂ በሁላችን እንደሆነ በቃ የራሴ ብሎ ተስፋ አለኝ። ልጆችን አገኛቸው። እነሱ የኔ ልጆችም የእናንተ ልጆች ናቸው፣ የእናንተ ልጆች የኛ ናቸው። ይህ አስተሳሰብ የሰፋ ጊዜ ልጆቻችን የሁሉ ይሆናሉ ማለት ነው። እናንተም የኛ እስኪ ስምህንና የመጣህበትን ትነግረኛለህ? ስሜ ሳሙኤል መስፍን ይባላል። የመጣሁት አዘዞ ነው። ኮንዶሚኒየም መምህራን መኖሪያ። የአባት ስራ ምንድን ነው? አስተማሪ ናቸው? አስተማሪ ነው። ዩኒቨርሲቲ ውስጥ የሚሰሩ ዳይሬክተር፣ የመስክና የሳይንስ መምህር። በጣም ደስ ይላል። እሺ፣ ስለዚህ እነሱ ፈቅዶ ነው ወደዚህ የላኩ። ምን እየተሰማህ ነው አንተ? ደስ ብሎሃል እዚህ መሆነ? መጀመሪያ ቀን ሂድ ስትባልስ ምን ተሰማ? መጀመሪያ ሲሄድማ አንፈልግም፣ በቃ እዚህ ክረምት እኮ ለእንትን የመጣው ምናምን ለእረፍትን የተዘጋጁ ምናምን ብዬ ነበር። እዛ እዚህ ደርሼ አይቼው ስመለስ በጣም ደስ ቀጠሉ። አሁን ትሄዳለህ? ማታ እዛ ነው የምታድረው? አዎ እዚህ ነው። ስለዚህ በጣም ደስተኛ ነህ ባለ ቆይታ? በጣም ደስ ይላል። አሁን ትምህርት ጀምረሃል፣ የግዕዙን ትምህርት? የት ደርሰሃል? አት ላይ ናችሁ? እንትን እያልኩኝ እዛ እማራለሁ። ጧት 12 ሰዓት እስከ 2 ሰዓት ተምሬ ነው ወደዚህ መጥቼ ተምሬ ደግሞ 11 ሰዓት መሄድ እዛ 109 ላይ እዛ ያንን 109 ላይ የደረስኩት መዝሙረ ዳዊት ነው። እየከለስክ ነው። በጣም ደስ ይላል። አይዞህ በርታ። እሺ ስምህ ንገረኝ? ስሜ ደግሞ ተስፋን ይባላል። የመጣሁት ከአዘዞ መምህራን ኮንዶሚኒየም ግቢ ነው። አባት ምንድን ነው የሚሰሩት? ጂሲ ኮሌጅ አስተማሪ ናቸው። እናትስ? እናቴ ቴዎድሮስ ካምፓስ ባዮሎጂ መምህር ናት። በጣም ደስ ይላል። እሺ ወደዚህ እንደምትሄድ ሲነገርህ ለመጀመሪያ ጊዜ ምን ተሰማህ? ከቤት ሆነ? መጀመሪያ በፎቶ ነበር ያየሁት፣ አሳይታኝ ነበርና ማየት ፈልጌ ነበር ወደዚህ መምጣት። ከዛ ካየሁት በኋላ በጣም ደስ ስለሚል ወደዚህ መመላለስ ፈለኩ። ጥሩ። ትምህርቱ አሁን በጣም እየገባህ ነው? እንዴት ነው? የት ደርሰሃል? ከዛኛው መምህራችን 150 መዝሙር ጨርሼ ድጋሚ እየከለስኩ ነው። በጣም ጥሩ ጎበዝ፣ አይዞህ በርታ። እሺ ማን ልበል ስምሽ? ስሜ አፎሚያ መስፍን ይባላል። ከየት ነው የመጣሽው? ከአዘዞ ኮንዶሚኒየም። አስተማሪ ነው አባትሽ? ናቸው። በጣም ጥሩ። እሺ ወደዚህ እንደምትመጪ ሲነገርሽ ምን ተሰማሽ? መጀመሪያ እሱ ሲሄድ ወንድምሽ ነው? ለመሄድ ጓጉቼ ነበርና ስመጣም ደስ ይላል። በጣም ጥሩ። አይዟችሁ በርቱ ጎበዝ። እሺ አቢ ማን ነው ስምህ? ተስፋን። ከየት ነው የመጣህ አንተ? አዘዞ። በጣም ጥሩ። አባትህ ወይም እናትህ አስተማሪ ናቸው? አባትህ ነው? እሺ ወደዚህ መምጣት ስታስብ ምን ተሰማ? ደስ ብሎኛል። ደስ ብሎሃል? እዚህም በጣም ተመችቶሃል? የት ደርሰሃል? ግዕዝ ትምህርት ላይ ይሄዳሉ። አንቀጸ ብርሃን። በጣም ጥሩ ጎበዝ፣ አይዞህ በርታ። እሺ ወንድሜ ማን ልበል ስምህን? ስሜ ዮናታን ተስፋን ይባላል። የመጣሁት ከአዘዞ ኮንዶሚኒየም ነው። ከዚህ በመጀመሪያ ስመጣ ፎቶ ነበር ያየሁት ወደዚህ ከመምጣቴ በፊት። ከዛ ፎቶውን አየሁኝና በመጀመሪያ ቦታው
እንደዚህ አልጠበቅኩትም የነበረ በፎቶ። ከዛ ከዚህ ከመጣሁ በኋላ የበለጠ ተመልክቶ። እሺ ግዕዝ ትምህርቱን የት ደርሰሃል? መዝሙረ ዳዊት መዝሙረ ዳዊት የት ቁጥር ስንት? 150ን ጨርሻለሁ። ቅለሳ ላይ ነው። እሺ አባትህ የዩኒቨርሲቲ መምህር ነው? የት ግቢ ነው የሚያስተምረው? ጂሲ ነው የሚያስተምረው። በጣም ጥሩ። እሱ በጣም ፈቃደኛ ነው ወደዚህ እንድትመጣ። በጣም ጥሩ። አይዟችሁ በርቱ። አንድ ወንድሜ ቀርቷል። ቅድም አልፌዋለሁ። ሁላችሁም መጠየቅ ስላለብኝ የቀሩ እንዳሉ የሄዱ እንዳሉ ሰምቻለሁ ወደ ቤት። እሺ ማነው ስምህ? አፈወርቅ። ከየት ነው የመጣኸው? አዘዞ ተክለሃይማኖት መገንጠያ። በጣም ጥሩ። እዚህ መጥተህ ለመማር ማነው ያነሳሳህ? አባትህ። ምንድን ነው የሚሰራው አባትህ? ሹፌር ነው ታክሲ። በጣም ደስ ይላል። ስለዚህ ሂድ ስትባል ምን ተሰማ? መጀመሪያ ላይ ሂድ ስባል ከዛ ታራለህ ስለተባል ብዙም ደስ አላለኝም ነበር። ከዛ ወዲያ ገና እስከ 11 ሰዓት ትቆያለህ ስባል ደስ ብሎሃል። እሺ ዛሬ ነው የመጣኸው? ስለዚህ እየጀመርክ ነው ማለት ነው። ከዚህ በፊት ግዕዝ ተምረሃል? የት ተክለሃይማኖት። የት ደርሰህ ነበር? ሐሙስ ውዳሴ ማርያም። በጣም ጥሩ። በርታ፣ አይዟችሁ ሁላችሁም። መልካም እረፍት፣ መልካም ክረምት ይሁንላችሁ። ሰላም ያገናኘን። ሰላም